መንገድ ዳር ያለ ቤት ለልማት ይፈልጋል። በቃ ይመጣብሃል 2 ሜትር ወደ ውስጥ የሚል ጽፈው ነው የሚሄዱት። አይነግሩህም፣ ዝም ብሎ ጽፈው ነው የሚሄዱት። በሚቀጥለው ቀንስ ትራክተር ነው የሚመጣው ብራዘር፣ ሳሎን ቤትህን ያነሳዋል። አረ ቤትህን እቃህን አውጣ ይላል። በትህትና አጠገባቸው መንገድ ዳር ያለ ቤት ለልማት ይፈልጋል በሉት። This is your message። ኢየሱስን የማድመቅ እቅድ ነው ያለው። ኢየሱስን ለማክበር ሲል ግን ኤላይላ ያለውን በሙሉ ያፈርሰዋል። አይጨነቅልኝም፣ አይጠነቀቅልኝም፣ እንዶንዴላ አርገው አይልም። ዝም ብሎ ነው የሚደረምሰው። ለጠቅላላ ዕውቀት መጀመሪያ ይጽፈዋል መጥቶ ወደ ውስጥ የሚል ጸጋ እኮ አንተን ገሎ እኮ ነው የሚወጣው። አንተና ጸጋ እኮ ላሰሩማ አብረህ እኮ አሰራም አይደል? ጸጋው ፍጹም እንዲሆን በድካሜ ልመካ አለ። ምንድነው ድካምህ? መውጊያ። ጸጋው እንዲወጣ አለው ሲል ወደ ፍጽምና ለመምጣት በድካሜ ልመካል እስማማለሁ አለ። የፈለከውን አርገኛለሁ፣ ካልገደል አይለቅም። ሲያፈርስ ቢያምህም መንገዱ እስኪያልቅ ነው። ካለቀ በኋላ አንተ ነህ የመጀመሪያ ሰው። እጅን ኪስ ከተህ የምትወጣው አንተ ነህ። ልጁን ሊያከብር ሲመጣ ህመሙ ህመም አይደለም። ያለቀ ቀን ግን እንዳንተ የሚብረቀረቅ የለም። ለሱ ነው ይባላል። ሩት ወልዳ ለኑሃሚን ነው ተባለ። ልጁን ለማምጣት ነው ይሄን ቤተሰብ ያፈረሰው። አዎ ልጁ መጥቷል። ልጁን ለማክበር ነው እኛን የሚነካካን። በቃ አሁን የማክበር ስራ ላይ ነው ያለው። ልጁን ለማክበር እግዚአብሔር ብዙ ነገራችንን ይነካካል። ኤክስፔክት አድርጉ። ከዚህ በኋላ እግዚአብሔር አምላክ የላከኝ መልእክት ይሄ ነው። ይነካካችኋል። ድርመስ ሲል አትደንግጥ። ልማት ነው። ኢንዱስትሪ ፓርክ ያለበት ሰፈር ሊያነሳ ይችላል። እዚህ አካባቢ ደግሞ በጣም ከባድ ነው ልማቱ። ኢየሱስ እንዲታይ ደግሞ እኔ መጥፋት አለብኝ። ኢየሱስ እንዲታይ እኔን እግዚአብሔር ማደብዘዝ አለበት። እኔና እግዚአብሔር የሚባል ወንጌል የለም፣ ብቻውን ነው። እንደውም የሃሎት እኮ አንድ ጥቅስ አለ አይደል? እግዚአብሔር ብቻውን መራው የሚል በስመ አብ። 2 ዓመታችሁ እኮ መፍረስ ከጀመራችሁ። ኢየሱስ ክርስቶስ ጌታ ነው።